የልደት በዓል ሮብ ወይም አርብ ቀን ቢሆን አይጾምም። ይህ በፍስሐ ነገሥታት ላይ የተደነገገ ነው። መልአከ ሰላም ሰለሞን ቶልቻ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግጋት መሰረት ከአጽዋማት መካከል አንዱ የሆነው ሮብ እና አርብ ዕለት የልደት በዓል ቢውል ይጾማል ወይስ ፍስክ ነው? የጥሉት ምግብ ስጋ፣ ቅቤ፣ ወተት፣ እንቁላል ይባላል የሚሉ ጥያቄዎች በሰፊው ቀርበዋል። ቲክቫ ኢትዮጵያ በቤተ ክርስቲያን ሕግጋት መሰረት አንዱ የጾም ጊዜ በሆነው ሮብና አርብ በዓላት የልደት በዓል ቢውል ይጾማል ወይስ ይበላል ለምን ሲል የጠየቃቸው የቤተ ክርስቲያኗ ሊቃውንት ፍስክ መሆኑን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሪ ዕቅድ መመሪያ ኃላፊ መልአከ ሰላም ሰለሞን ቶልቻ እንዳሉት የልደት በዓል ሮብ ወይም አርብ ዕለት ቢውል በፍስሐ ነገሥታት በተደነገገው መሰረት አይጾምም። ጥቅምት ሮብ ወይም አርብ ቢውል ማክሰኞ ወይም ሐሙስ ተጾሞ ጋድ ይባላል። በዓሉ ዕለት ሮብ ወይም አርብ የፍስክ የሚበላ ገልጸው በዓለ ልደት ግን ጋድ የለውም፣ ምክንያቱም በጾም ላይ ጾም የለም ብለዋል። ፍስሐ ነገሥታት አንቀጽ 15 ቁጥር 603 የተደነገገው የልደት በዓል ሮብ ወይም አርብ ቢውል የደስታ ቀን ስለሆነ አይጾሙት ይላል ሲሉም ለቲክቫ ገልጸዋል። ምን እንደማይጾም ምክንያታቸውን ሲያስቀምጡም ምክንያቱም በጌታ መወለድ ሰውና መላእክት ምድራውያንና ሰማያውያን የታረቁበት የጥሉ ግድግዳ የፈረሰበት ዕለት ስለሆነ ብለዋል። የልደት በዓል ሮብ ወይም አርብ ቀን ቢውል የማይጾመው በፍስሐ ነገሥታት ስለተቀመጠ በቀኖና መጻሕፍት ላይ በተደነገገ ሲሆን አስረድተዋል። በሞት ጥላ መካከል ላለ ሕዝብ ነፃነት እንደተሰበከ ሁሉ የልደት በዓል የደስታ ቀን በዓል ነው። ተስፋ ቃል ነው። የነቢያት ትንቢት የተፈጸመበት የእግዚአብሔር አዳም የሰጠው ቃል የሚፈጸምበት የደስታ ቀን ነው ብለዋል። ይህ ቀን የሀዘን ቀን አይደለም፣ የደስታ ቀን ስለሆነ አበው በፍስሐ ነገሥታት እንዳስቀመጥኩት በዓለ ልደትን ረቡዕ፣ አርብ በዓል ቢውል እንደማይጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ስርዓት የተደነገገ ነው ሲሉ ለቲክቫ ኢትዮጵያ ገልጸዋል። የልደት በዓል ሮብ ወይም አርብ ቀን ቢሆን አይጾምም። ይህ በፍስሐ ነገሥታት ላይ የተደነገገ ነው። መልአከ ሰላም ሰለሞን ቶልቻ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግጋት መሰረት ከአጽዋማት መካከል አንዱ የሆነው ሮብ እና አርብ ዕለት የልደት በዓል ቢውል ይጾማል ወይስ ፍስክ ነው? የጥሉት ምግብ ስጋ፣ ቅቤ፣ ወተት፣ እንቁላል ይባላል የሚሉ ጥያቄዎች በሰፊው ቀርበዋል።